ይህ ታላቅ ወር እየመጣ ነው። ምንድነው ዝግጅት ያደረግነው? በምን መልኩ ልንቀበለው ሳሰብነው? ሁሌ በየዓመቱ ረመዳን ሲመጣ እንድንቀበል አላህ ወፍቆን ሳለ ነገር ግን የምንቀበልበት መንገድ ጥሩ ካልሆነ ደግሞ ከገባንም በኋላ በዚህ በተናፋቂው በተወዳጅ ወር ውስጥም ሆነን የምንሰራው ስራ ስኬታማ ላይሆን ይችላል። ለምን? አቀባበላችን ከተበላሸ ካልተስተካከለ ዛሬ ዝግጅት አድርገን ካልሄድን ለነገው ይከብዳልና ነው። ቀደምቶቹ አመቱ በአጠቃላይ እነሱ ጋር ረመዳን ነበረ። አመቱን በአጠቃላይ አላህ ረመዳኑን ወፍቋቸው እንደሰሙት ዱዓቸው እሱ ነው። አላሁመ ተቀበል ሚና፣ አላህ ወይ ከኛ ተቀበለን፣ አላህ ወይ ከኛ ተቀበለን። የደጋጎቹ ዱዓ ነበር የቀደምቶቹ። ከዛ በኋላ 6 ወር ይህንን ተቀበለን ካሉ በኋላ ቀሪ 6 ወራቶችን ደግሞ አላሁመ በሊግና፣ አላህ ወይ አድርሰን፣ አላህ ወይ አድርሰን እያሉ አላህ እንዲያደርሳቸው ምን ያደርጋሉ? ይማጸናሉ። ስለዚህ እነሱ ጋር አመቱ በአጠቃላይ ይህ ተናፋቂ ወር ውስጣቸው ነበር። ሁሌም ይናፍቁት፣ ሁሌም ይወዱት ነበር። ስለዚህም ነው በዚህ ጉዳይ እንድንነጋገር፣ በዚህ ጉዳይ ትኩረት ሰጥተን ከመቼውም በላይ እስከዛሬ ካሳለፍናቸው ረመዳን በእኛ ላይ ልዩ እኛን የሚቀይሩ የምንለወጥበት ትልቅ ደረጃ የምንደርስበት እንዲሆን ነው። ረመዳንን ማግኘት ትልቅ ስጦታ ነው። ስለዚህ አላህ ብሎ ወፍቁን ረመዳንን ደርሰን አላህ ከለገሰንና ካገኘን እንደው እንደዚህ ቀደሙ ልናሳልፈው አይገባም። በህይወታችን ልዩ ረመዳን ሊሆን ይገባል። ሙስተዒድ ነን ልዩ ረመዳን። ለምን የሚቀጥለው እንድረስ አንድረስ ማንም አውቅ፣ በቃ የመጨረሻ ረመዳን ሊሆን ይችላል ብለን በጥሩ ሁኔታ ልናሳልፈው ይገባል። ለዚህም ይሄን ያህል የረመዳንን ትልቅነትን በዚህ መልኩ ከተናገርኩኝ በምን መልኩ ደግሞ እንቀበለው? ነቢዩ ዓለይሂ ሰላቱ ወሰላም ይህን ረመዳንን በእውቀት እንድንቀበለው ይፈልጋሉ። ምክንያቱም እውቀት እስልምና ትልቅ ቦታ አለው። ዑለማዎቹ ስለ ጾም ሲናገሩ አሶሙ ሰላሰቱን፣ ጾም 3 አይነት ነው አሉ። ጾሙ ሩህ፣ የሩህ ጾም አለ። ወቀስሩል አመል፣ ምኞትን ማቋረጥ መቀነስ። ምኞት አንድ ሰው በምኞት ብቻ እድሜውም ይፈጃል። በቃ ይህን ይመኛል፣ ስራ የለ ምን የለ፣ ምኞትን ማቋረጥ ነው ይላሉ። ወሰውሙል አቅላል፣ የአቅል ደግሞ ጾም አለ። ወሁወ ሙኻለፈቱል ሀዋ፣ ስሜትን መቃረን። ስሜት ብዙ ያዛሃል፣ ስሜትሽ ብዙ ያዝሻል። ያንን ተቃራኒ ሆኖ ጾምን መጾም። ሶስተኛው ወሶሙል ጀዋሪህ፣ የአካል ጾም ነው። ወሁወል ኢምሳክ ወን ጣዓም ወሸራብ ወልጅማዕ፣ ከግንኙነት ከመጠጥ ከምግብ መቆጠብ ማለት ነው። ለዚህም ዑለማዎች ጾም ይላሉ ኩብራና ሱግራ አሉ። ትልቁ ጾምና ትንሽ ጾም አለ ይላሉ። ትልቁ ጾም እኛ ዘንድ ትንሽ ብለን የምናስበው ነው፣ እነሱ ዘንድ ትልቁ የሚባለው። እኛ ትልቅ ብለን የምናስበው ደግሞ ዑለማዎቹ ዘንድ ትንሽ ነው። ትንሹ ምንድነው? ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ በጾም ሰዓት ማለት ነው። ፀሐይ ወጥታ ከፈጅር እስከ መግሪብ ድረስ ማለት ነው። ይሄ ትንሹ ጾም ነው አሉ። ትልቁ ጾም ደግሞ ይላሉ አይንን ማጾም፣ ጆሮን ማጾም፣ ምላስን፣ ቀልብህን፣ እጅግርህን ማጾም፣ አደብ ማስያዝ። ትልቁ ጾም ማለት ይሄ ነው። ጾመኛ ሆኖ እንደፈለገ መሆን የለም። ምላስህ ሊጾም ይገባል። ጾም ማለት ትልቁ ሰብር የምንማርበት ትምህርት ቤት ነው። ስለዚህም ስንቀበለው በዚህ መልኩ ረመዳንን የዘንድሮ ረመዳን አላህ ከወፈቀኝ እንደዚህ ልቀየርበት፣ ልለወጥበት፣ ራሴን ልገታበት፣ ስሜቴን ልቆጣጠርበት፣ ሶብር መማርበት ብለን ልንቆጠብ ይገባል። ምክንያቱም ሶብር ነው የተፈቀዱ ነገሮችን የምንቆጠብበት የምንከለከልበት ሰዓት ነው አይደል? ረመዳን ላይ መገኘት ወንድሞች ወላሂ ኒዕማ ነው። አምና ከኛ ጋር የነበሩ ቀብር የሸኘናቸው ስንት ወንድሞች ስንት እህቶች አሉ። እኛም ባሉት ጥቂት ቀናት እንድረስ አንድረስ አናውቅም፣ ግን አላህ ያደርሰናል ብለን ተስፋ እናደርጋለን። ከኛው መካከል ማንም ሳይጎል ረመዳንን የምናገኝ አላህ ያድርገን። ጠልሃ ኢብኑ ዑበይድላህ አንድችን ታሪክ እንዲህ ብሎ ይጠቅስልናል። አነ ረጁለይኒ ሁለት ሰዎች ቀዲመ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም
ወደ ነብዩ አለይሂ ሰላቱ ወሰላም መጡ ከየመን አካባቢ። ወካነ ኢስላሙሁማ ጀሚዓን ሁለቱም ሰዎች አንድ ላይ እኩል ነው የሰለሙት አሉ። ወካነ አሐዱሁማ አሸዱ ኢጅቲሃደ ሚን ሷሂቢሂ አንደኛው ከጓደኛው የበለጠ ይታገላል፣ በጣም ታጋይ ነው አሉ። ፈገዘል ሙጅተሂድ ይህ ሲታገል የነበረው ጂሃድ ፊ ሰቢልላህ ወጣና ፈስቱሽሂደ ሸሂድ ሆነ። ثم مكث الآخر بعده سنة ሌላኛው ከሱ ጋር የሰለመው ደግሞ አንድ አመት ከሱ በኋላ ቆየ ዱንያ ላይ። ثم توفي ከዛም ሞተ። ጂሃድ ወጥቶ አይደለም በቃ ቀኑ ደርሶ ሞተ አሉ። قال طلحة ምን ይላሉ? فرأيت فيما يرى النائم ልክ ሰው ተኝቶ መናም እንደሚመለከተው እነዚህን ሰዎች ተመለከትኳቸው። ከአኒ እንደ ባቢል ጀና ልክ መናሙን ስመለከት የጀነት በር ላይ ነው ያለሁት። ኢዝ አነ ቢሂማ ወቀድ ኸረጀ ኻሪጁ ሚነል ጀና እኔ ከነሱ ጋር ነበር ከሁለቱ ሰዎች እና በመናሙ ነው ከጀነት የሆነ ሰው ወጣና ፈአዚነ ሊለዚ ትወፊየ አልአኺረ ሚንሁማ መጨረሻ አንድ አመት ቆይቶ ይሞታል አይደለ ለሱና ቀድመ ጀነት ግባ ብሎ እንዲገባ አደረገ። ثم خرج አሁንም መጣ ፈአዚነ ሊለዚ استشهد ከዛ ሸሂድ ሆኖ ደግሞ ለሞተው በሁለተኛ ግባ አለው ጀነት ገባ። ይሄንም ثم رجع الي ወደኔ ተመለሰና فقال لي ارجع ተመለስ فانه لم يعني لك بعد አሁን ላንተ ጊዜ አይደለም አልተፈቀደም። فاصبح طلحة ከመናሙ ነቃ ከእንቅልፉ ነቃ። ሲያይ መናም ነው ክስተቱ ሚያጅብ ህልም ነው። ለሰዎች ተናገረ። يحدث به الناس ለሰዎች መናገር ጀመረ። فعجبوا لذلك በጣም ተገረሙ። እንዴ ያ በአላህ መንገድ ታግሎ ጀነት እንዴት ከሱ ቀጥሎ ይገባል? ይሄ አመት ቆይቶ ሁሉንም አስገረመ። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። የተጨነቀን በአጠቃላይ አላህ ይፈርጀው። ውጭ ሀገር ላይ ያሉ እህቶች ወንድሞች አሉ የተጨነቁ ከቤተሰብ ጋር እንዴት እንገናኝ በምን መልኩ ምን ይዘን እያለ የተጨነቁ አሉ። አላህ ይፈርጃቸው። አላህ ይፈርጃቸው። ረመዳንን በሰላም የምናገኝ አላህ ያድርገን። እነዚህን ቀሪ ቀናቶችን አላህ ይባርክልን። በአግባቡ የምንጠቀም አላህ ያድርገን። ረመዳንን ደርሰው በአግባቡ የሚጠቀሙ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። ሁሉንም ቀናቶች ደቂቃውንም ሰዓቱንም በስነ ስርዓት ተጠቅመን የምንጓዝ አላህ ያድርገን። ኸይር ነገር የምናገኝበት አላህ ያድርገን። እንደ ሆስፒታል ላይ የተኙ ወንድም እህቶች አሉ። ዘንድሮ ረመዳን ሆስፒታል ልናሳልፍ ነው ብሎ የተጨነቁ አሉ። አላህ ይፈርጃቸው። ከኛ አላህ ይቀላቅላቸው። ከኛ ጋር አላህ ይቀላቅላቸው። የታመመውን አላህ ያሽረው። የታመመውን አላህ ያሽረው። ትዳር የሌለውንም አላህ ትዳር ይለግሰው። ትዳር የሌለውን አላህ ትዳር ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ላላገቡትም ወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለው አላህ ልጅ ይለግሰው። ብዙ አመት በትዳር ቆይቶ ልጅ ያጣውን አላህ ልጅ ይለግሰው። ለአላህ የሚሳነው ነገር የለም። ዘከርያን እንደለገሰው እናንተንም አላህ ይለግሳቸው። ከጭንቀት አላህ ነጃ ይበለን። አንድነት አላህ ያድርገን። ይህ ወር አንድነት የሚጠናከርበት አላህ ያድርግልን። የእውነት የምንተዛዘን የምንተሳሰብ አላህ ያድርግልን። አንዱ ለአንሱ የሚያስብ የሚጨነቅበት አላህ ያድርግልን። አላህ ሱብሓነሁ ወተዓላችንን መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ዱንያ አረፋ ላይ ሐጅ ላይ መካ ላይ ሐረም ላይ አላህ ከራ ላይ የሁላችንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን።